አስተማሪ ተረት እኔ እወዳለሁ። አስተማሪ ተረት እኔ እወዳለሁ። አሁን ላዳምጥ ነው። አሁን ላዳምጥ ነው። ወደ ተረት። ኤላ ጎበዙ ዝሆን። በአንድ ለምለም አረንጓዴ ጫካ ውስጥ ኤላ የሚባል ዝሆን ይኖር ነበር። ኤላ በእድሜው ከሌሎቹ ዝሆኖች ያንሳል። አንዳንድ ጊዜም ትላልቆቹ ዝሆኖች በትላልቅ ጆሮዎቹ እና በትንሽ መጠኑ ያሾፉበታል። ኤላ ግን ማሾፋቸው አሳስቦት አያውቅም። በኩምቢው ውሃ እየረጨ ወንዝ ውስጥ ይጫወታል። በዛፍ ላይ ያሉ ወፎችን ዘፈኖች ይሰማል። የሚወደውን ነገር ያደርጋል። ኤላ ቲኮ የሚባል በቀለም ያሸበረቀ ወፍ ጓደኛ አለው። ቲኮ ሁልጊዜ በጅል ጭፈራውና በተለያዩ ቀልዶቹ ኤላን ለማስደሰት ይሞክራል። አንድ ቀን ፀሐያማ በሆነ ጠዋት የዝሆኑ መንጋ ወደ ወንዝ እያመራ ሳለ ድንገት አንድ ትልቅ የአንበሳ ጩኸት ባሉበት አካባቢ ተሰማ። የአንድ አንበሳ ደቦል ከቤተሰቡ ርቆ እሾህ ባለው ቁጥቋጥ ውስጥ ተጣብቆ ለእርዳታ እየጮኸ ነበረ። ነገር ግን ከዝሆኖቹ መካከል አንዳቸውም ቀርበው ሊረዱት አልደፈሩም። አንበሳ ነው አለ አንድ ዝሆን። እናት አንበሳ በአቅራቢያዋ ብትገኝስ አለ ሌላው። መራቅ አለብን ሶስተኛው አስጠነቀቀ። ኤላ ግን የተፈራውን ደቦል ተመለከተና በልቡ ከእሾህ ቁጥቋጦ ጎትቶ ማውጣትን አሰበ። ወደ ቲኮ ዞሮም እሱ ገና ሕፃን ነው ብሎ ተናገረ። እርዳታ ያስፈልገዋል። ቲኮም መልሶ ኤላ ልታደርገው ትችላለህ፣ ከምታስበው በላይ ደፋር ነህ አለው። ኤላም በረጅሙ ትንፋሽ ወስዶ ወደፊት ሄደ። በእሾህ ውስጥ ወደ አንበሳው ደቦል ተጠጋ። እሾሁም እግሮቹን ቧጨረው። እሱ ግን አላቆመም። በድካም ወደሚጮኸው ደቦል ተጠጋ። በጠንካራ ኩምቢዎቹም እሾሁን በጥንቃቄ ጎትቶ ደቦሉን አላቀቀው። ወዲያው ግን እናትየው አንበሳ ደረሰች። ሁሉም ዝሆኖች በድንጋጤ ደርቀው ቀሩ። እናትየው አንበሳም ኤላን ተመለከተች። ከዚያም ግልገሏን ተመለከተች። ከመጉረምረም ይልቅ ጸጥ ብላ በአመስጋኝነት ስሜት ራሷን ነቅንቃ ደቦሉን ይዛው ሄደች። ሌሎቹ ዝሆኖች በመገረም ተነፈሱ። በኤላ ድፍረትም ተደነቁ። ቲኮም ድንቅ አደረክ አለው። ኤላም ፈገግ ብሎ በፍጹም የትንሽነት ስሜት አልተሰማኝም ነበረ አለው። ሌሎቹ ዝሆኖችም ኤላ ጎበዙ ዝሆን፣ ኤላ ትንሹ ጎበዙ ዝሆን፣ ኤላ ጎበዙ ዝሆን እያሉ ጮሁ። ኤላ ከመቼውም ጊዜ በላይ ድፍረትና ልበ ሙሉነት ተሰማው። ከዚያ ቀን ጀምሮ ትላልቆቹ ዝሆኖች በኤላ ትንሽ መጠን ማሾፋቸውን አቆሙ። እንደውም ኤላ ጎበዙ በሚል ይጠሩት ጀመር። በጫካ ውስጥ ትልቅ ልብ ያለው ትንሽ ዝሆን እያሉም ያመሰግኑታል። ልጆች ከዚህ ምን ተማራችሁ? ልባችን እንጂ ትልቅ ትንሽ መሆናችን ለውጥ እንደሌለው አልተማራችሁም? እኔ ይህንን ተምሬያለሁ። ከኤላ ጎበዙ ዝሆን የተማራችሁት ምንድን ነው? ትንሽነት ከየትኛውም ነገር ማስቆም እንደሚችል ነው ወይስ እንደማይችል? እስቲ ከጓደኞቻችሁና ከቤተሰቦቻችሁ ጋር አውሩበት። ደህና ሁኑ ልጆች። የዛሬ አበቦች የነገ ፍሬዎች። በሌላ ተረት እንገናኝ ልጆች። አስተማሪ ተረት አዳምጬ ጨረስኩ። አስተማሪ ተረት አዳምጬ ጨረስኩ። አሁን ተምሬያለሁ። አሁን ተምሬያለሁ።